በየአገሩ ሄዶ ጦርነት ተጠምቃለሁ ቢለኝ የመጀመሪያው የአባቴ ተቃዋሚ ሆኜ መውጣው ሚዲያ ላይ እኔ ነኝ። አይ ዶንት ኬር አባቴ በመሆኑ ጉዳይ አይደለም። እኔ ለእኔ ሁሉም ህዝብ ክቡር ነው። ሁሉም ህዝብ እኩል ነው። አለቀ። አራት ነው። እኔ እግዚአብሔር መርጦናል የተቀደሰ ምድር ነው የሚል ይሄ ያረጀ ያፈጀ የሃይማኖት ስብከትም የምከተልም አይደለም። ምክንያቱም እኔ ማውቀው እግዚአብሔር የሰውን ልጅ ሁሉ የሚወድ የሰውን ልጅ ሁሉ የሚያከብር ነው። እስላም ሆንክ ክርስቲያን ሆንክ ጁዳዊ ሆንክ ምናምን ሆንክ አለቀ። ለዓለም ሁሉ እኩል ነው። የሰውን ልጅ ሁሉ በእኩልነት ነው የሚያየው። አለቀ። ይሄ የፖለቲካ ስብከት አለ። አሁን ዛሬ ኔታንያሁ ራይዚንግ ላይን የሚለውን የወሰድኩት አለ ዛሬ ከሆሊ ቡክ ነው አለና ጠቀሰ። አይኖ ከየትኛው ክፍል እንደጠቀሰት ገብቶኛል። ጦርነቱን ልክ ሃይማኖታዊ ለማስመሰል ክርስቲያን ከጎኑ እንዲቆም እኔ ኔታንያሁን ደግፈህ ከጎኑ የምትቀውም ክርስቲያን ካለህ ደም እያፈሰስክ ደም በማፍሰስ የምትጠየቅ ኃጢአተኛና ነውረኛ ነህ። እግዚአብሔር በዚህ በተጨማለቀ ዓለም በተጨማለቀ ፖለቲካ በሰዎች በደም በሚጨማለቁበት ውስጥ ገብቶ ፖለቲካ ይዞ እከሌ ጥፋ እከሌን አበረታለሁ ድል እሰጣለሁ የሚል እግዚአብሔር አምላክም አላቅምም የለም። እኔ እንደዛ አይነት እግዚአብሔር ቢኖር አላመልከውም፣ አልከተለውም ሁሉ። እኔ ማውቀው እግዚአብሔር ሰው ልጅ ሁሉ የሚያከብር ነው። ሰው ልጅ ሁሉ በእኩልነት የሚያይ ነው። ለዛም ነው መጽሐፍም እንደሚናገር እግዚአብሔር አንድያ ልጁን ክርስቶስ ኢየሱስን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው። እስራኤልን ወዷል የሚል የለም። ስለዚህ ዓለም ሁሉ እኩል ነው እግዚአብሔር ፊት። ይሄ ዝም ብሎ ያረጀ ያፈጀ የሰዎች ትምህርትና ፖለቲካ እየሰማን እኛ ጦርነት ባናባብስ፣ አመፀኛውን አመፀኛ ነህ ማለት፣ በደለኛውን በዳይ ነህ ማለት። በቃ ፍትሃዊ መሆን አለብን፣ እውነተኛ መሆን አለብን እንጂ ይሄ ዝም ብሎ በተረት ተረት በአጉል የሃይማኖት ስብከት ዝም ብለህ ንጹሐን ደም ሲፈስ ህዝብ ሲያልቅ ህዝብ ሲተራመስ በጣም ፓለስቲንያን ላይ የፈጸሙት እኔ ልንገራችሁ። ፓለስቲንያን ላይ እንዴ ሴሪያ እንዳትረጋጋ ያደረገው ማን ነው? ግልጽ እኮ ነው፣ እስራኤል እኮ ነው በዋናነት። ሊቢያ፣ ኢራቅ የኒውክለር ቦምብ ባለው ኢራቅ ብለው በሳዳም ሁሴን ጊዜ ቀጥቅጠው ዛሬ እንደ አገር እንዳትቆም ያደረጉ። አሁን ኢራንንም እንደዛ ነው አላማው፣ ሌላ ነገር እኮ የለም እንጂ ኢራን ጦርነት የተከፈተባት እስራኤልን ስላጠቃች አይደለም። ኢንፋክት የጦርነት የምትፈልገው ከኢራን ጋር እስራኤል እንደነበረች ይሁላ ሳይጀመር እኮ በፊት ሴሪያ ያለውን ኤምባሲ የኢራንን እኮ ስትደበድቡላ ነበር። እንዲያውም ታግሰዋል ኢራኖቹ። ጦርነቱን አልፈለጉትም እስካሁን ድረስ፣ ግን እስራኤል ትፈልገዋል። ጦረኛ መንግስት ነው። ከዚህ ጦረኛ መንግስት ጋር አትቆምም። ኃጢአትም ነው፣ ነውርም ነው፣ በእግዚአብሔር ፊት ያስጠይቃል። እሺ ቀጥል። እችን ፍቀድልኝና እኔ ይኸውልህ፣ አንተ ስለነሱ ብዙ ታውቅ ይሆናል። እኔ የማውቀው ነገር ምንድን ነው የተረዳሁት፣ ያሲር አረፋት የሚባል መሪ ነበራቸው ፈለስቲኖች። ይሄ ያሲር አረፋትና የእስራኤሉ ደግሞ የታወቀ በጣም ተወዳጅ መሪ ነበር። ሰላም ሊያረጉ በካርተር ጊዜ ይሁን በካርተር ጊዜ ይመስለኛል፣ ወይም ደግሞ በእንትና ማነው ስሙ የሆነ የአሜሪካ ፕሬዚደንት ሽልማት ሁሉ ኖቤል ሽልማት ሁሉ ተሰጥቷቸው ሰላም ይደረጋል ብሎ አንዱ ወግ አጥባቂ ራዲካል የሆነ እስራኤላዊ ገደለው። እንትኑ እስራኤላዊ ፕራይም ሚኒስትር ይሄ ወንድማችን አለ፣ እየሰማኝ ነው፣ እሱ ወታደር ነው ያውቃል። ገደሉት፣ ሰላም ስለሚያመጣ ገደሉት። አሁን እንግዲህ ገዳዩ ማን ነው? አረብ አይደለም ገዳዩ እስራኤላዊ። እንዴት ሰላም ይመጣል ብሎ ይኸውልህ እንግዲህ አጠገብ አብሮ የሚኖሩ ከፈለስቲኖች ጋር ሰላም ቢያደርጉ ከሲሪያ ጋር አይጣሉም ነበረ፣ ከኢራቅ ጋር አይጣሉም ነበረ፣ አሁን ደግሞ ከኢራን ጋር አይጣሉም ነበረ። ይኸው ይሄ የዛሬ 30 ዓመት ነው መሰለኝ፣ ስንት እንደሆነ አላውቀውም። የዛሬ 30 ዓመት ነው መሰለኝ ከፈለስቲኖች ጋር ሰላም ሰርተው። ይሄ እኮ ሰላም ዩናይትድ ኔሽን ሁሉም እንትን ብሎ ኖቤል ፕራይዝ ሰጥቷቸው ምን ብሎ ሰውየው ሜዳ ላይ ቆሞ ንግግር ሲያደርግ ገደሉት፣ በጥይት ገደሉት። እና ስለዚህ እኔ አሁን ይሄንን የምለው ወንድማችን አንተ እየሰማኸኝ ነው። እኔ ይሄ ቢያሸንፍ አይ ዶንት ሃቭ ሆርስ ኢን ዘ ሬስ፣ የለኝም የሚወዳደር ፈረስ የለኝም ገበያው ላይ። እኔ ኢትዮጵያዊ ነኝ እና ስለዚህ በዚህ ነገር ላይ የሚያገባኝ ነገር የለም። ግን ፍጡር ነን፣ የሰው ልጅ ፍጡር ነን። ሰው ባይገደል እመኛለሁ ነው ያልኩት። ሰው ባይገደል
ልጆች ባይሞቱ ጦርነት ጥቅም የለውም። እንደ ሎንግረን እዛ እስራኤል እኮ የምትባለው ሀገር ለአጭር ጊዜ እኮ የምትቀመጥ ኢራን የምትባለውን 80 ነው 100 ሚሊዮን ህዝብ ጋራ ተጣልተህ ለዘላለም እንዴት እዛ ትኖራለህ እንዴ? ነውር አይደለም እንዴ? አንተ ከሁሉም ጋር ተጣልተህ ለዘላለም እዛ ትኖራለህ ወይስ ለቱሪስትነት ነው የሄድከው? ቱሪስት ነች እንዴ እስራኤል? አገር አይደለችም እንዴ? አገር ከሆነች እዛ ለዘላለም የምትቀመጥ ከሆነ ኢራኖች ታሪካቸው ስንት እንደሆነ ታውቃለህ? ከ5000 ዓመት በላይ ታሪክ ያላቸው ፐርሺያን እኮ ናቸው። ፐርሺያን ህዝብ እኮ ነው። የፐርሺያ ህዝብ ጋራ 80 ሚሊዮን የኢትዮጵያን 1.5 እኮ የሚያክል ሀገር እኮ ነው። እስቲ ይሄ ግባና ይኸው ሳይዙ የኢትዮጵያን 1.5 ያክላል። ይሄን ያህል ሀያላን ሀገር ታሪክ ያለው ሀገር ጋራ ትጣላለህ። ከኢራቅ ጋር ትጣላለህ፣ ከሲሪያ ጋር ትጣላለህ፣ ከግብፅ ጋር ትጣላለህ። ከዚህ ምንድን ነው እሱ ማጅራት መቼ ነው እንደምትሆነው ወይ አገር ነው የምትሆነው? ደስ አይልም። ለእውነቱ አገር ብሎ ሌላ ስትሄድ ለወደፊት ደስ አይልም። ከሰው ጋር ኢንተርናሽናል ስትሄድ ማነህ አንተ ስትባል ከእስራኤል ነህ ስትባል አንገትህን ያስደፋሃል። እሺ አንድ